ቺት እኮ ከባድ ነገር ነው። ምን ታረጋለህ? ቺት ታረጊብኝ ታረጋለህ? ቺት ታረጊብኝ ምንም አላረግም ባይዘው እንዴናችሁ ከማን እንዴናችሁ? እሺ እንዴናችሁ? ሰላም የዩቲዩብ የብሩኬን ትሁት ቤተሰቦች 10 ሺህ ናቸው 10 ምናምን ሺህ 16 ናቸው 16 ሺህ ሰብስክራይበሮቻችን ቤተሰቦቻችን እንዴናችሁ? በጣም ከረጅም ጊዜ በኋላ እንግዲህ ተመልሰናል ወደ ዩቲዩብ። ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰባችን እንድትሆኑ በትህትና እንጠይቃችኋለን። ዛሬ ደግሞ በአንድ ኮንተንት መተናል። የዛሬው ኮንተንት ምንድነው? አንዳንድ ጥያቄዎችን እንጠያየቃለን። በእኔ በኩል 5 በሷ በኩል 5 ጥያቄዎችን አዘጋጅተናል። እነሱን ጥያቄዎች እንመልሳለን ማለት ነው። ትንሽ ከበድ የሚሉ ጥያቄዎች ናቸው። ስለዚህ እስከ ቪዲዮ መጨረሻ ድረስ እንድትከታተሉን በአክብሮት እንጠይቃችኋለን። ይመቻችሁ፣ እንወዳችኋለን። ወደ ጥያቄዎቹ እንሄዳለን። ሌትስ ጎ። ስለዚህ ጥያቄዎቻችንን መጠየቅ እንጀምራለን። ጥያቄዎቻችን የሚጀምሩት በእኔ ጥያቄ ነው። እኔ ነኝ የምጀምረው። እሺ ጀምር። እሺ የመጀመሪያው ጥያቄ ምንድነው? ቤተሰቦችሽ ፊት ያንቺ ቤተሰቦች ፊት ብጮህብሽ ወይም ብናገርሽ በጣም ድምጼን ከፍ አድርጌ ብናገርሽ ምን ታደርጊያለሽ? ከባድ ነው። አላውቅም እንደማደርግ። በሰዓቱ ምንድነው ማደርገው? ምን ታደርጊ? በሰዓቱና ከዛ ደግሞ ካለፈም በኋላ ካለፈ በኋላ እንጣላለን ማለት ይሄ ጻብ ይፈጠራል ቤታችን ውስጥ። የዛን ሰዓት ምንም ምን አይመስለኝም። ምክንያቱም እኔ ነገርየውን አጋግሏሉ እነሱ ፊት ገባ። ስለዚህ ጻቡን ነገርየውን ለማብረድ አሁን እነሱም ደስተኞች ሆነው እነሱ ፊት እኔን በመናገር ስለዚህ እነሱ ላይ እኔ የሆነ ነገር ከመለስኩኝ ምናምን ነገርየው ይባባሳል። ስለዚህ እሱን እንትን ለማድረግ ምንም ምን አይመስለኝም እነሱ ፊት። ቤታችን ግን ስንገባ ለምንድነው ጻብ የሚሆነው? ለምንድነው ያንቺ ቤተሰቦች ልክ ስላልሆነ ቤተሰቦችሽ ፊት ስለሆነ ዲስሪስፔክት ነው። እነሱ ፊት ማክበር አለብህ። አምኖ የሰጡህን ልጅ በቃ ልጃችንን ምናምን ብለው ይወዳታል ይንከባከባታል ምናምን ብለው አይደል አምኖ የሰጡ። እነሱ ፊት ይሄንን ማድረግ እነሱንም እኔንም ዲስሪስፔክት ማድረግ ነው። ስለዚህ እሱኛው ልክ አይደለም። ስለዚህ እነሱ ፊት እኔ ይሄን መልሼ ከመለስኩ ምናምን እንዳልኩ ነው ከባድ ነገር ይፈጠራል። ምናልባት ምንም ላይሉ ይችላሉ አንተ ፊት ታው ምናምን ሊሉ ይችላሉ። ግን ኦብቪየስሊ ፋሚሊ ናቸው፣ ወላጆች ናቸው። ይከፋቸዋል፣ ይደብራቸዋል። አንተ ላይ በጣም ነው ብዙ ነገር የሚይዙት። ስለዚህ እኔ ደግሞ እሱ ነገር ላይ እኔ ከማባብስ እነዛን ሰዓት ላይ ዝም ምን ይመስለኛል። ከዛ ግን ቤታችን ግን መተን በጣም እንጣላበት ነገር ይመስለኛል ልክ ስላልሆነ ማለት ነው። ግን እንደው እኔና አንቺ ከመጣላታችን በላይ አሳሳቢው ነገር ምን መሰለሽ? ለነሱ በአንቺ ቤተሰቦች ዘንድ እኔ ያለኝ ቦታ ራሱ ይወርዳል። ከዛ በኋላ እንትን ይላል። እኛ ፊት እንዲህ ከሆነ ነው የሚሉት። እኛ ፊት እንዲህ ካደረገ ለብቻቸውማ እንዴት ነው የሚያደርጋት ምናምንና ወይኔ ልጄ ያሉ ነው የሚኖሩት። ለምንድን የሰጠዋት ለማን ነው ልጄን የዳርኩት ብለው ነው የሚጸጸቱት። ሪስክ ነው፣ ከባድ ነው በጣም። ያው አታረገውም አንተ እንዲደረግ አንመክርም። አታረገውም አንተ ያላረገው ሌላም ሰው የማይደረግ ሬድ ፍላግ ነው ለሚስት ብቻ ሳይሆን ለሚስት ቤተሰቦችም ሬድ ፍላግ ነው ይሄ። እሺ የኔ ጥያቄ ደግሞ ላንተ ያልነገርኩህን ነገር ለጓደኛህ ነገር ከጓደኛ ብትሰማው ምን ታደርጋለህ? ምን ትላለህ? ይደብረኛል። እውነት ይደብረኛል እንዴ ይደብረኛል። መጀመሪያ የተፈጠረውን ነገር ማወቅ ፈልጋለሁ። እሺ ለምን ላንተ እንደለኝ ለምንድን ነው እኔ ሳልሰማ ያ ሰው የሰማው? ለምን ለኔ ያልነገርሽኝ? ለምን እሱ ሰማ መጀመሪያ ከኔ ቀድሞ የሚለው ማወቅ ፈልጋለሁ።
ከዛ አንቺ በምትሰጪኝ መልስ ላይ ይወሰናል ቀጣዩ ነገር። አረ የምትሰጪኝ መልስ ነው ከዛ በኋላ ያለውን ነገር የሚወስነው። እሺ ግን ምንም ብትመልሽልኝ ከመደበር ወደኋላ አልልም። በቃሽ ደብረኛል። አንድ ሁለት አለ ነግረህ እንዳይደብርህ ብዬ ነበረ ቀድሜ ጠየቅኩ። ገብቷል? አዎ እንዴት ይሻላል ወይ አንተ ነግሪኝ። የኔ ደግሞ ቀጣዩ ጥያቄ አንድ ሴት ከኔ ፍቅር ቢይዛት ምን ታደርጊያለሽ? ምን አደርጋለሁ ብሎ የምትጠጣው ነገር ላይ የሆነች ነገር ጣል። ምን አደርጋለሁ? ለምን ፍቅርሽ አይባልማ አይደለም። አሁን እኮ ኖርማል ነው ነገር ይያው ብቻ እኮ አይደለም። ለምሳሌ አንድ ሴት የሆነ ሰው በጣም የምትወደው ከሆነ ስቴፖች አሉ። ቀጣይ ላስተምራት እሞክራለሁ፣ ላስረዳት እሞክራለሁ። ምንድን ነው የምታስረዳት? ቀስ ብዬ አይደለም ይኸውልሽ የኔ እህት እሱ ባለ ትዳር ነው የልጅ አባት ነው። የምሬን ነው። እኔ ባይዘኝ ማለት ነው ያቺ ልጅ እያሰብኩ ነው እያወራ ያለሁት። የልጅ አባት ነው ባለ ትዳር ነው ምናምን ብዬ እነግራታለሁ። ከዛ እሱኛው ካልገባት ምናልባት አስመክራታለሁ። ያቺ ልጅ ተዛለች ፌስቡክ ላይ አንተም መስያት ስታወራኝ የነበረችው አለች። ከዛ ቪዲዮ ኮል አላመነችኝ። ቪዲዮ ኮል አድርጊው ምናምን ብላኝ ሚስቱ ነኝ ስላት ከዛ ቪዲዮ ኮል ሳደርገው ዘጋችሁ ምናምን። ከዛ ነው ያመነችው። ከዛ ብሎክ አደረገችና ራሷ አንድ አፍቃሪ ነበረችው ፌስቡክ ላይ። አሁን በቅርብ አይደለም አንድ አመት በቅርብ ነው የሚባለው። አመት ምናምን ልወልድ ነው ወልጄ ነበር እንደዛኔ አልወለድኩም። በቅርብ ልጅ አባት ሊሆን ነው ምናምን ብዬ ላኩላት። ልወልድ የመጨረሻዎቹ ታይም ላይ እሱ የፍቅር ቴክስቶች ትልካለች። እኛ ደግሞ ምንም እንደዚህ የተደበቀ ነገር ቴክስቶች ነው እንደገና የምትልከው። በጣም ታምራለህ፣ በጣም ቆንጅዬ ነህ ምናምን እንደዚህ ቴክስቶች ናቸው። ታስጠላ እንትን አባላለው በጣም ግን እንትን እንደሆንክ ነግሮ ያውቃል ምናምን የሚል እና እኛ ደግሞ አንድ ላይ ነው ስልክ የምንጠቀመው። ስለዚህ የእሱን ፌስቡክ ማየት እችላለሁ፣ ከዜኔ ማየት እችላለሁ፣ ቴሌግራም ምናምን ሁሉም ነገር ክፍት ስለሆነ ኦልሬዲ እናውቃለን። ደግሞ ይዛኔ እንዳጋጣሚ ዝም ብዬ ነው ያወራኋት ነገር። ከዛ አላመነችም። መጀመሪያ እንደውም ውሸትህን ነው እኔ ራሴ እያወራሁት መሰላት አውቀህ ነው ምናምን። ከዛ ቪዲዮ ኮል ደወለችና አነሳውላት። ሳነሳው ድንግጣ ዘጋች። ከዛ ብሎክ አደረገች በቃ። ከዛ ይቅርታ ምናምን አለችኝ። ይቅርታ ምናምን ቴክስት ካልት አረ ሚስቱ ነኝ የልጅ አባት ሊሆን ነው በቅርቡ ነው ማለት የልጅ አባት ሊሆን ነው ሆኗለው ምናምን ብላ ጭራሽ ማብራሪያ ትጠይቀኛለች። እንዳገባው ታውቃለች እኮ ታውቃለች። ትዳር እንደሆነ ታውቃለች። አዎ ታውቃለች። እርጉዝ መሆኔን ታውቃለች። ከፎቶ ሹት ከፖስት ምናምን በኋላ እኮ ነው እሱ ሁላ ለወደ ትንሽ ጊዜ ሲቀረኝ ነው ወይዜ። እንደዚህ አይነት ሴቶች ግን ምንድነው ምን እያሰቡ ነው ማለት? አሁን ለምሳሌ እኔ በሷ ቦታ በሆንም ብዬ ሳስብ በወደው እንኳን ልጁ ባለ ትዳር ከሆነ የሆነ ሙቭ እኔ አልወስድም በቃ። አዎ ከዛ ደግሞ ዝም ብዬ በቃ እኔ እንትን እላለሁ። ለመርሳት ሞክራለሁ፣ ለመተው ሞክራለሁ፣ የሆነ ነገር ማረገው እንጂ ግን ሪል ፍቅር ነው ብዬ አላስብም። እንደዚህ ማለት በጣም ይሄ በቃ በጣም ይሄ ሪል ሆኖ ምናምን አይመስለኝም። ምክንያቱም አሁን ባለ ትዳር ምናምን እንደሱ አማለህ አዋርተህ ምናምን ወዳንተ ካመጣኸው በኋላ በምን እርግጠኛ ሆና ነው እሱ ሰውዬ እሷ እንደሆነ የምትተማመን? ምክንያቱም ወዷታ ምናምን ያገባትን ሴት ትቶ እሷ ጋር ከመጣ እሷ በምን እርግጠኛ ናት? ትቷት ለሆነ ጊዜ ነገር ነው የሚፈላለጉት። ልጅነትም ነው። ከዛ በኋላ በቃ ላሽ ይባባላሉ። አለቀ በቃ። አይሆን ነው እንደዚህ የሚያደርጉት። እና እንደዚህ አይነት ሴቶችም ናቸው ብዙ ወንዶች በትዳራቸው ላይ ቺት እንዲያስቡ ጭራሽ አስበው የማያውቁ ሰዎችን ሐሳብ የሚከቱባቸው እንደዚህ አይነት
ሴቶችም ናቸው። አዎ ግን ወንዶቹ ሐሳብ ስለሌላቸው ብቻ ግን አይደለም። አሁን ዝም ብሎ የሆነ ሁሉንም እኮ አይደለም ያልኩት፣ ጀነራላይዝ እያረኩ አይደለም። ግን እንደዚህ አይነት እንትኖችም ሴቶችም ግን ሰው ሐሳብ የሌለውን ሰው የሆነን ሐሳብ እንዲያስብ ያደርጋሉ። ሁለታችሁም አድቡ እንደዚህ አይነት ቴክስት የምትልኩ ሴቶችም ወንዶችም፣ ከዛ ደግሞ ባለትዳር ሆናችሁ እንደዚህ አይነት ሐሳብ ሲመጣላችሁ ሐሳብ ወደ ጭንቅላታችሁ የምታስገቡ ሰዎች ሁለታችሁም አድቡ። ስነ ስርዓት ይዛችሁ ነው። ትዳር ክቡር ነው። yes ከቤት ኪራይ ብር ላይ አንስቼ ለራሴ የምፈልጋቸውን ልብሶች፣ ጫማዎች ምናምን መገዛዛበት ምን ታደርጋለህ? እሺ ጀነራላይም እንደማረግ ምን ይደብራል? ለምን ይደብራል? እኔ አንቺ እንድትለብሽልኝ ነው ልመርልህ እንጂ አምረሽ ጎዳና እንወጣለን። ዝልጥ ብለን ጎዳና እንወጣለን። እኔ እንጃ ምን እንደማረግ አላውቅም። ልናደድ እችላለሁ። አምፕላንድ እንትኑ ስለሆነ ማለት ነው ያደረግሽው ነገር አምፕላንድ ነው። ልናደድ እችላለሁ ግን በቃ በሰዓቱ ያለኝ አማራጭ የቤት ኪራዩን የምከፍልበት ሌላ መንገድ መፈለግ ነው። እናደድብሻለሁ ግን እውነት እናደድል? አዎ እኔ ግን ብታይ ማለት ነው ወይ ሚናደድ አይመስለኝም እያልኩ ነው። ኧረ አይ እንትን እኮ ነው የቤት ኪራይ ብር ሆኖ ከዛ የቤት ኪራይ ደርሶ ከሆነ ደግሞ ከዛ ምን ሳይኖር ከሆነ ነው። አዎ አማራጭ ከሌለኝ የሆነ በቃ የቤት ኪራይ የምንከፍለው ብር ከሆነ ከዛ ልብስ ብትገዢበት ግን ያን ያክል በጣም ጓ ምናምን የሚያጣላ ነገር ግን አይደለም። ችግር የለውም። እሺ አምስተኛው የኔ ጥያቄ በጠዋት ተነስቼ ቁርስ ለራሴ ብቻ ሰርቼ በበላ ወንድና ምን ታደርጊያለሽ? ወንድና ምን ታደርጊያለሽ? እስኪ ወንድ ተነሺ ቁርስ በልቼ ለኔ ሳታስቀምጥልኝ እሺ እኮ ለራስህ ሰርተህ ብላ እኮ ግን ለኔ ሳታስቀምጥልኝ ምግብ ሰራው። ከዛ ይሰራው እንዳለ ጥርግ አድርገብልህ ጥርግ አድርጌ በልቼ ጨርሼ ሻይ እየጠጣው ብትደርሺ ስትነሺ ምን ታደርጊያለሽ? ምንም ሳይተርፍ ማለት ነው። በጣም ይደብረኛል። እንዳታረግሽ ይደብረኛል እንዴ? በእውነት ያማል እንዴ? ምን ማለት ነው ለራስ ሰርተ መብላት ማለት? እኔስ እርቦኝ እኮ ነው። እሺ እኮ እኔ እኮ ለምን በላ አይደለም ብላ እኮ በጣም እርቦ ከሆነ እኔ ሳልነሳ መራብ የለብህም ብላ። ግን ምን አለ ትንሽ ብታስቀምጥልኝ እኔ ስነሳ ብላ እንዴ? ያናድዳል። ደስ አይልም። ምን ታደርጊያለሽ? ምንም አላደርግም። ምን አደርጋለሁ? ላኮርፍ እችላለሁ። ያጣላል ግን አረ ኬዙ ማጣላት ሳይሆን ያስደብራል በጣም። ማጣላት አይደለም ማጣላት አይደለም ያስደብራል በጣም። እውነት ቺት ባደርግብህ ምን ታረጋለህ? አረ ቺት እኮ ከባድ ነገር ነው። ቺት ከባድ ነው በጣም። ምን ታረጋለህ? ቺት ብታረጊብኝ ምንም አላረግም። ባይዘው እንዴ እውነት ምንም አላረግም። ምንም አላረግም ማለት ምንም አላረግም። ቺት ይደብረኛል ብሏል። ይደብረኛል ግን በቃ ከዛ ቀጥ ብለን አብረን ህይወታችንን እንቀጥላለን። ኖርማል ነው? ኖርማል አይደለም። ኖርማል ሆኖ አይደለም። ቀለልከው ነገር ይሁን። ቺት ማድረግና ከኔ ጋር መኖር አለመፈለግ የሚለያዩ ነገሮች ናቸው። እኔን አለመውደድና ቺት ማድረግ ይለያያል ብዬ ነው ማስበው። እኔ ቺት ሳደርግብህ ምን እንደምታስበው ምን ተፈጥሮ ነው? ቺት ስታረጊብኝ እንደማትወጂኝ እኮ ይሰማኛል። እንደማትወጂኝ ለኔ ታማኝ እንዳልሆንሽ ከኔ በላይ የሆነን ሰው አስበልጠሽ እንደሄድሽ ይሰማኛል። ከዛ ግን አንቺ እኔም ብለሽ ከተመለስሽና ነገርየው ጥፋት እንደሆነ አድሚት አድርገሽ ከዛ ቺት ያደረግሽበትን ሪዝን ነግረሽ ይቅርታ ካልሽኝ እንቀጥላለን። ግን
ያው እስከ ተወሰነ ጊዜ I will have a trust issue አይደል trust issue ከዛ በኋላ እንደ ድሮ ሊሆን አይችልም ከዛ ግን forgive በማድረግ ነው ማምነው forgive በማድረግ አምናለሁ ሰው ሊሳሳት ይችላል ብዬ ነው ማምነው እንደነሳሳት ሰው ሊሳሳት ይችላል የሚል እምነት ምንም አይሰራልህም ባይዚ ምን እንደዚህ ተስተሳሰብ እዚህ ውስጥ መቀመጥ አይጠቅምም ሰው ሊሳሳት አይችልም በፎርጊቭነስ እኔ ስለማምን በፎርጊቭነስ አምናለሁ ያው ፎርጊቭነስ ደግሞ ጥግ ድረስ ይሄዳል እሱን ነው ማምነው እኔ ለራሴ ያምቻቸው እኮ አይደለም ምንም አላማርከኝም ሳይሳይ እኔ ላይ እኔ የኔን እኮ ነው እያልኩሽ ያሉት ያንቺን እኮ አይደል ያንቺ የፈለግሽው ሊሆን ይችላል የኔ ግን እኔም ማምነው ምናምን ብለህ ማለት ነው ነብራጊን በል አንቺ እንደኔ አይደለም መሰለኝ የምታምነው ነብራጊን በል እኔ ወላ አስገብቼ ማለት ነው ገርፋ አይደለም ግርፍ ነው ማረግ መግረፉ እኮ እንዳለ ሆኖ እኮ ነው እንዴ አዎ መለጥለጥማ እሱ አለ እንዳለ ሆኖ ይደረጋሉ ወይ መጀመሪያ ትድን አንቺ የተለመድሽው ነው ብዬ አነሳሻለሁ እሺ የኔ ጥያቄ ደግሞ ቀጣዩ ጥያቄ በረደትሽ ቀን ሌላ ፕሮግራም ይዤ ያንቺን ለተረስቸው ሌላ ፕሮግራም ይዤ በነግርሽ የዚህ ቀን እንደዚህ አይነት ፕሮግራም አለኝ ምናምን ብዬ በነግርሽ ምን ታረጋለሽ ማልቀርበት በጣም ወሳኝ የሆነ ፕሮግራም አለኝ በዚህ ቀን ስለዚህ ቤት አልኖርም መሄድበት አለኝ ምናምን ብለሽ ምን ታረጋለሽ ይደብረኝ ይችላል ትንሽ መርሳት ምናምን ግን ምንም አላደርግም ማስቀርበት የሆነ ፕሮግራም ካለ አርገኸውም ስለምታቅልት ይላል ማለት ብዙ ጊዜ አላረፍታል ገብታ አላረፍታል አርገኸውም ስለምታቅ ምንም ያው ይደብረኛል ምናምን ግልጽ እኮ ነው ይደብራል ይሄ ቦታ እንዳልሰጠኸኝ ይሰማኛል ላንቺ ይሄ ቦታ እንዳልሰጠኸኝ ከዛ እንደረሳኸኝ ምናምን ይሰማኛል የሆነ ነገር እንደበለጠብህ ምናምን የሚሰሙኝ ስሜቶች አሉ እኮ የዛን ቀን እንደሱ ለተፈጠረ ግን ምንም አልልም ትንሽ ሊደብረኝ አኮርፍ ነው የምችላል ግን በቃ ኖርማል ማታ ላይ ትዝ ይላል አይልም ማታ ላይ ፕሮግራም መስጨርስ ትዝ ይላል አይልም አይልኝ ልታደር ነው እንዴ ትዝ ሳይል አይደለም ልደትሽ እንደሆነ እኮ ረስቼዋለሁ እኔ የዛን ቀን እንደ ኖርማል ቀን በቃ ኖርማል ፕሮግራምን ምናምን አደረክ ምናምን ኖርማል ቀን ከዚህ የሆነ ሰዓት ምን ትዝ አይልህም በቃ ትዝ ሳይል በረሳው በቃ ልታደር በረሳው ማታ አስታውሳለሁ በቃ አንቺ ማታ አስታውሳለሁ ሳስታውስህ ግን ሃፒ በርዝዴይ ልሻለሁ ሳስታውስህ እንዳረሳው አርገሽ ነው ተስተውሽ አይደል ከዚህ በኋላ ነው ማስታውስ ከዚህ በኋላ ልረሳው እንዳልችል አርገሽ ታስታውሽኛለሽ ማታ አስታውሳለሁ ልክ አይ በነጋታው የ3 አመት ልደቴን ነው ማስከበር ማለት አርገሽውም ስለምታውቂ ማለት ሂድ አንተ ሌባ ምን አበርግ ያቀለውኝ እንዲህ የሆነ ነገር የሆነ ቀን እንስረሳ በሚገርም መንገድ ታስታውሽኛለሽ ብዙ ጊዜ ታስታውስ እሺ ሶሻል ሚዲያ ላይ ተገላለጪ ፎቶ ፖስት ባደርግ ምን ታደርጋለህ ተገላለጠ ፎቶ አጠፋዋለሁ ገብቼ አክሰሱ ስላለኝ ገብቼ ዲሊት ነው ማለት ግን ለምን መጀመሪያ ለምን አረክሽ ነው ምንም ሪዝንሽን ነው ማለት ኖርማል ነው በቃ ኖርማል አሁን የሆነ ፎቶ የሆነ ነገር ተገላልጦ በወደው ግን ፎቶ መገላለጥ እንዴት ነው ቆይ መገላለጥ ማለት መገላለጥ በዙ መንገድ መገላለጥም በብዙ መንገድ ልንገልጸው እንችላለን ከወገብ በላይ መገላለጥ የምር መገላለጥ አጭር ቀሚስ ነው በቃ ወይ ምናልባት አጭር ቀሚስ ያው ቢሆን እኮ ነው አጭር ቀሚስ ነው ያሉትም ግን አጭር ቀሚስ ዋና ፓንት ኖርማል ነው በፓንትና በጡት አይ አይደለም
አሁን በቃ ይሄ እዚህ አካባቢ ክፍትፍት ያለ ልብስ ምናምን የሚያሳይ በቃ ሙሉን እኮ አይደለም የተወሰነ ነገር ግን የሚያሳይ ፖስቶች አይተን እናውቃለን። አሁን ለምሳሌ እንደሱ አረ ምን ሆና ነው ወይኔ ምናምን እንለው። እሺ እንደነሱ አይነት ፎቶዎች ግን ፎቶውን ስለወደድኩት ፐርፐዝሊ አሁን እሱ መገላለጥን ፈልጌው ሳይሆን የተገላለጥኩትን ለማሳየት ፈልጌ ሳይሆን ግን ኖርማሊ በቃ ፎቶ ወይ ቦታው ምናምን ስላማረኝ ግን የተገላለጠ ፎቶ ፖስት ባደርግ ወይም ሪዝንሽ እሱ ቢሆን ማለት ምንድነው ሪዝንሽ ስልሽ በቃ ፎቶን ስለወደድኩት ምናምን ብትይ አጠፋዋለሁ እንዳታጠፋው እኮ ሊብራራው አጠፋዋለሁ ግን ምንም አትልም አይደብረም ነው እኮ እኔ እሱን ሳየው እንዳልኩሽ መጀመሪያ እንዴት ሚለው ነው ጥያቄ ላይ ይመጣው ለምንድን ነው የማትፈልገው ፖስት አርገሽ ማታቂ ለምንድን ነው የማትፈልገው እኔ ሰው አንቺ ተገላልጠሽ እንዴሽ አልፈልግም ለምን እነሱ ፓርቶች ማየት የሚፈቀድልኝ እኔ ነኝ ማንንም ሰው አይፈቀድለትም ገባሽ ከዛ ደግሞ የሆነን ሰው አሳስታለሁ ያ ማለት ዳሩን ሰውዬ እሱ አለ ሴክሹዋሊ የሆነ ሰው እንዲያስብሽ አልፈልግም አንቺ ገባሽ ለዛ ነው ማጣፋው ተከታትዬ ከስር ማጣፋው ለዛ ነው ሲጀምር ሚስት ሶሻል ሚዲያ ላይ ምን ትሰራለች ብለሽ ላንቺ ሰላም ማከር በጣም ብዙ ብር አንስቼ ለሰው ብሰጥ በቃ ተሰማኝ እኔ ብሰጥ ምንድነው እሰጭ ብድር ምናምን አይደለም አንስቼ መስጠት በቃ እኔ አንቺን ሰላም ማከርሽ ውስጤ ተሰማኝ ወይም ደግሞ ሰውየው ገንዘብ ጠይቆኝ በቃ አሳዘነኝ ወይም ደግሞ ብዬ ወይም ደግሞ በጣም ያስፈልገዋል በዚህ ሰዓት ብዬ ወይም ደግሞ አሳሰበኝ በቃ ውስጤን ብዬ ላንቺ ሰላም ማከር ብዙ ብር አንስቼ ለሆነ ሰው ብሰጥ ምን ታረግ ማን ብሎህ ነው ያሳሰበህ ማን ነው በራሴ ተሰምቶኝ መንፈሳዊ ነገር አይደለም አይ አይደለም በራሴ ዝም ብዬ ወንድነህ ከሱ ጋር ኑራ አብራችሁ ኑሮ መስሩት እዛ እንዴ አንደኛ ሳታማክረኝ መሆኑ መስጠቱ እኮ ተማክረን እና ተማምነን ቢሆን ልንሰጠው እንችላለን አንደኛ ሳታማክረኝ ሁለተኛ ፕላን ያደረግንበት ነገር ቢሆንስ ፕላን እኔ አድርጌበት ቢሆንስ ነገር ይሁን ነገር በቃ ይሄኛው እንደዚህ ብዬ ላማክርህ እያሰብኩ ቢሆን በሱ ገንዘብ